በተከታታይ እየሰራሁላችሁ ባሉት ቪዲዮዎች ስለ ኮከቦች አሉታዊ ባህሪያትን እየተመለከተን እንገኛለን። በኤሪስ 10 አሉታዊ ባህሪያት የጀመርነው ቪዲዮ በታውረስና ጄሚኒ ቀጥሎ በዚህ ቪዲዮ የካንሰር ኮከቦችን 10 አሉታዊ ባህሪያት ልንመለከት ነው። ካንሰሮች እጅግ በጣም ስሜታዊ ኮከብ ናቸው። ታዲያ ይህ ስሜታዊነታቸው ከየትኛውም ጠላታቸው በላይ ጠላት ሆኗቸው ይገኛል። ምክንያቱም በዚህ ቪዲዮ ከምንመለከታቸው 10 አሉታዊ ባህሪያት ውስጥ ሁሉም ማለት በሚቻል ሁኔታ በዚህ ስሜታዊ ባህሪያቸው ምክንያት የሚፈጠሩ ናቸው። የልደት ቀናችሁ ከሰኔ 13 እስከ ሐምሌ 12 የሆነ በካንሰር ኮከብ ውስጥ የምትመደቡ እንዲሁም ኮከቡ ካንሰር የሆነ ቤተሰብና ወዳጅ ያላችሁ ሁሉ ቪዲዮውን ብትመለከቱት በብዙ ታተርፉበታላችሁ። ቪዲዮውን ለማየት ከወሰናችሁ ላይክ በማድረግ ጀምሩ። እስኪ በተመሳሳይ ርዕስ የተቀሩትን ኮከቦች ቪዲዮዎች ማድረሴን እቀጥላለሁና እነዚህን ቪዲዮዎች በፍጥነት ለማግኘት የኢትዮ ዞዲያክ የዩቲዩብ ቻናልን ሰብስክራይብ ያድርጉ። በቀጣይ የየትኛውን ኮከብ አሉታዊ ባህሪያት ለስራ ኮሜንት ላይ ጻፉልኝ። አሁን ወደ ቪዲዮ። አንደኛ፣ ስሜታቸው በቀላሉ ይጎዳል። ካንሰሮች እጅግ በጣም ስሜታዊ ኮከብ ናቸው። በዚህም ከነርሱ ጋር ያለ ሰው ሁሉ በጥንቃቄ ሊይዛቸው ይገባል። ሁልጊዜም የአድናቆትና የማበረታቻ ቃል ያስፈልጋቸዋል። ይህ የካንሰሮች አሉታዊ ጎናቸው ነው። በቀላሉ ሊጎዱና ውድቀት ውስጥ ሊገቡ ይችላሉ። ሁለተኛ፣ በራስ አለመተማመን። ካንሰሮች ከውጭ ሲታዩ ጠንካራ የሚመስሉ ውስጣቸው ለስላሳ የሆኑ ሰዎች ናቸው። ጠንካራ መስለው መታየታቸው ታዲያ ለስላሳ ማንነታቸውን ከጉዳት የሚጠብቁበት መንገድ ነው። ስለዚህ በጣም ጠንቃቃ ናቸው። በተጨማሪም ካንሰሮች ያሉበትን ማንኛውም ሁኔታ በፍጥነትና በጥንቃቄ ማጤን ተፈጥሮ አላቸው። እነዚህ ከላይ የተመለከትናቸው የካንሰሮች ጠንቃቃና ታዛቢ ማንነታቸው መልካም መስለው ቢታዩም ነገር ግን እነሱ ጋር መጠናቸው ከፍ ያለ ነው። ይህም ማለት ካንሰሮች ሲበዛ ጥንቁቅና ታዛቢ ናቸው። ይህም በራስ አለመተማመንን ሲፈጥርባቸው ይታያል። ሶስተኛ፣ ተለዋዋጭነት። በዚህ ቪዲዮ የካንሰሮችን ስሜታዊነት ደጋግመን እናነሳለን። በቀላሉ የሚነካ ስስ ስሜት ነው ያላቸው። በፍጥነት ይደሰታሉ፣ የዛን ያህል ደግሞ ቶሎም ይቆጣሉ። አሁን ደስተኛ የነበረ ካንሰር ድንገት የንዴት ስሜት ውስጥ ገብቶ ብታገኙት አይድነቃችሁ። ምክንያቱም ፈጣን ተለዋዋጭ ስሜት በካንሰሮች አሉታዊ ባህሪነት ከሚጠቀሱ ባህሪያት መካከል አንደኛው ስለሆነ ነው። አራተኛ፣ ከመጠን ያለፈ ስሜታዊነት። ካንሰሮችን በጠቅላላ ካነሳን ስሜታዊነታቸውን ሳንጠቅስ ማለፍ ከባድ ይሆናል። ከመጠን ባለፈ ሁኔታ ስሜታዊ ናቸው። ቤተሰብ ለእነርሱ ሁሉ ነገራቸው ነው። ለእነርሱም ከየትኛው ማህበራዊ ግንኙነት በላይ የቤተሰብ ፍቅርና እንክብካቤ ያስፈልጋቸዋል። አንድ የቤተሰብ አባል በደንብ ካላስተናገዳቸው ወይም እንክብካቤውን ከቀነሰባቸው ለመቋቋም የማይችሉት ጉዳትን ያስተናግዳሉ። አምስተኛ፣ አይገመቴነት። ቀደም ብለን የተመለከትነው የካንሰሮች ፈጣን ተለዋጭ ባህሪ ሰዎች ካንሰሮች እንዲናቸው ብለው እንዳይገምቷቸው ያደርጋል። ይህ አይገመቴነት የራሱ ጥሩ ጎን ቢኖረውም ሰዎች በእነርሱ ላይ እምነት እንዳይኖራቸው በማድረግ ኃላፊነቶችን እንዳይሰጧቸው ምክንያት ይሆናል። ስድስተኛ፣ ጠንካራ አለመሆን። ካንሰሮች ስስ በሆነው ስሜታቸው ምክንያት ቶሎ አክራፊ የሚባሉ ናቸው። ቀላል ቃላት ሰዎችን እንዲቀየሟቸው ያደርጋል። ከዛ በላይ የሆነ ጠንካራ ቃላቶችና ትችቶችን ፍጹም መቀበል አይችሉም። ይህ ነገር ራሳቸውን ካንሰሮችን ጨምሮ አጠገባቸው ያሉ ሰዎች ላይ ተጽዕኖ ሲፈጥር ይታያል። ይህ ጠንካራ አለመሆናቸው ካንሰሮች በድሮ ማስታወሻዎችና ትዝታዎች ታጥረው ጊዜያቸውን በብቸኝነት እንዲያሳልፉ ያደርጋቸዋል። ሰባተኛ፣ ጭንቀት። ካንሰሮች በነገሮች ላይም ሆነ በሰዎች ላይ የመተማመን ባህሪ የላቸውም። እያንዳንዱን ነገር እንደ ጠላት እስከ መቁጠር ይደርሳሉ። ስለዚህ ስለ ሁሉም ነገር ጭንቀት ውስጥ ገብተው ይገኛሉ። በዚህም ዝም ብለው የራሳቸውን ህይወት መኖር አይችሉም። ጭንቀት ውስጥ ስትሆኑ ምን አይነት መፍትሄዎችን በመውሰድ ከጭንቀታችሁ ትወጣላችሁ? በኮከባችሁ መሰረት ከጭንቀታችሁ የምትላቀቁበትን ዘዴ በዚህ ቪዲዮ ተመልከቱ። ቪዲዮን የመጀመሪያው ኮሜንት ላይ ባለው ሊንክ ተጠቅማችሁ ማግኘት ትችላላችሁ። ስምንተኛ፣ ጨለምተኝነት። ካንሰሮች በስሜታዊ ባህሪያቸው ምክንያት ነገሮች ላይ በጣም በፍጥነት ተስፋ ይቆርጣሉ። ስለ አንድ ነገር ሲያስቡ መደምደሚያው መጥፎ ሆኖ ይታያቸዋል። በዚህም ሁል ጊዜ ለከፋው ውጤት ነው ራሳቸውን የሚያዘጋጁት። ይህ ስስ የሆነ ስሜታቸውን የሚጠብቁበት አንደኛው መንገድ ነው። ዘጠነኛ፣ ጥገኝነት። ጥንቁቅነታቸውና ተጠራጣሪነታቸው ጥልቅ የሆነ ትርጉም የሚሰጣቸውን ግንኙነት እስኪያገኙ ድረስ ነው። የሚፈልጉትን አይነት ሰው ካገኙ በከፍተኛ ሁኔታ የመጣበቅና ሁሉ ነገራቸውን የመስጠት ባህሪ ያላቸው።
ከዛ በኋላ እነርሱ የዛ ግንኙነት ጥገኛ ናቸው። ይሄ ባህሪያቸው ስሜታዊዎቹን ካንሰሮች ስሜት ደጋግሞ ሲጎዳው ይታያል። 10ኛ ራስን ማግለል። ካንሰሮች በተደጋጋሚ በሚገቡበት የጓደኛ ወይም የፍቅር ግንኙነቶች ውስጥ ተጎጂዎች ሆነው ይቀርባሉ። አምነው በሚቀርቧቸው ሰዎች ላይ የሚያድርባቸው ያልተገደበ እምነት ነው። በዚህም ካንሰሮችን መሸወድና ማታለል በጣም ቀላል ነው። በተደጋጋሚ የሚገጥማቸውን መታለል ለመጠበቅ ካንሰሮች በራሳቸውና በሌሎች መካከል ግድግዳ በጅተው በብቸኝነት መቆየትን ይመርጣሉ። የዛሬው ቪዲዮአችን ይህንን ይመስላል። ከወደዳችሁት ላይክ በማድረግ አሳዩኝ። ኮከቦችን በተመለከተ የምሰራቸው ቪዲዮዎች እንዲደርሳችሁ የኢትዮ ዞዲያክ የዩቲዩብ ገጽን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ።